አጣቆይኝ ወይም ላብራቶሪ አይጥኩ አይደለም ሙከራሽ በከሸፈ ቁጥር እየመጣሽ ምትለማመጅብኝ። ሄሎ ሰሚ እግር በፈረስ ፈልጌው የነበረው ኤክስሽ ነው ዛሬ ያደረሰኝ። ይዙ በእናትሽ የትም እንዳይዘሹ ጠብቂኝ እሺ። ተረጋጊ ባክሽ፣ ቀርስልኝ ብዬ ወደ አንቺ ልኬዋለሁ። እዛው አውሪ። ዌቲንግ እየገባብኝ ነው። እሱ ነው መሰለኝ። ቆይ ልደውልልሽ። ምኑ ጋር ነው? ደርሻለሁ። ግራጫው በር ነው መጣው። ይሄው 270 ብር ነው የቆጠረው። ለምንድን ነው ስልከን የቀየርከው? መብቴ ስለሆነ። ልታገኘኝ እንደማትፈልግ ይገባኛል። ከገባሽ ተይኛ። እሱን እንኳን አልችልም። የኔ እናት አንቺ ነበርሽ እኮ የተሻለ ህይወት እንደሚገባሽና እንደማልመጥንሽ ስትነግሪኝ ነበር። አውቃለሁ፣ ግን እንዳንተ የሚወድልኝ ሰው አላገኘሁም። ባጣቆይኝ ወይም ላብራቶሪ አይጥኩ አይደለም ሙከራሽ በከሸፈ ቁጥር እየመጣሽ ምትለማመጅብኝ። ይዙ በእኔ ልብ እንደማይጨክንና ሌላ ሴት እንደማስለምድ በደንብ አውቃለሁ። ብሩን ቴሌብር ላይ ያስገቢልኝ፣ ስራ አለብኝ፣ እቸኩላለሁ። አንዴ ብቻ ቁጭ ብለን ብናወራ ምክንያቱም ብትሰማኝ እኮ ትረዳኛለህ። ምሩ እንደማልጨክንብሽ ብቻ ስለምታውቂ ለምን ትጮችብኛለሽ? እኔ እንኳን ባላሳዝንሽ ስራሽ አያሳፍርሽም? እሺ በቃ አንዴ ብቻ ቅዳሜ ተገናኝተን ምሳ እየበላን እናወራ። ከዛ በላይ ምንም አልፈልግም።